በህይወታችን ላይ ተጽዕኖ የሚያደርገው ማን ነው? እንግዲህ ሁላችንም በተለያዩ ተጽዕኖዎች ስር ነው የምንኖረው። አንዳንዱ በራሳችን ተጽዕኖ፣ ሌላው በፈጣሪያችን ተጽዕኖ፣ እንደዚሁም ደግሞ በሌሎች ተጽዕኖ ስር እንኖራለን። እንግዲህ በአንድም ይሁን በሌላ ሰዎች በተጽዕኖ ውስጥ ነው የሚኖሩት። እንግዲህ ተጽዕኖን በሚመለከት ብዙ ማወቅ ከፈለግን ማወቅ ያለብን ስለ ሊደርሺፕ ነው ወይም አመራር ስለሚባል ነገር። እንግዲህ በቀድሞ ጊዜ ማኔጅመንት ወይም ማስተዳደር፣ ራስን ማስተዳደር፣ ቤተሰብ ማስተዳደር፣ የተለያዩ ነገሮች ማስተዳደር ይባል ነበር። አሁን ደግሞ መምራት በሚባል ተተክቷል ማለት ነው። ቤተሰብ መምራት፣ ራስን መምራት፣ ድርጅት መምራት የሚባል ነገር መጥቷል ማለት ነው። ሊደርሺፕ የሚባለው ሀሳብ እንግዲህ 70 ዓመት ነው የሆነው። ገና የ70 ዓመት ጉዳይ ነው ማለት ነው። ርዕሰ ጉዳይ ነው። ከማኔጅመንት ትንሽ ከፍ ያለ ነገር ነው ማለት ነው። ማስተዳደር ከሚባለው ከፍ ያለ ነገር፣ ከፍ ያለም ደግሞ ብቃት የሚጠይቅ ነገር ነው። እንግዲህ ከሊደርሺፕ ጋር በተያያዘ ሊደሮች ወይም መሪዎች ይወለዳሉ ወይስ ይሰራሉ የሚል ክርክር አለ። ይወለዳሉ የሚሉ ሰዎች አሉ፣ ይሰራሉ የሚሉ ሰዎች አሉ፣ ሁለቱም ይሆናል የሚሉ ሰዎች ደግሞ አሉ። እንግዲህ የተለያዩ በዚህ በአመራር ዙሪያ የተለያዩ ትምህርቶች የሚሰጡ ሰዎች አሉ። የዛሬው ርዕሰ ጉዳያችን ግን የእኛን ህይወት ኢንፍሉዌንስ የሚያደርገው ማን ነው? እንግዲህ በተለያየ መንገድ ህይወታችን በኢንፍሉዌንስ ውስጥ ይወድቃል ወይም በተጽዕኖ ውስጥ ይወድቃል ማለት ነው። በማን ተጽዕኖ ውስጥ እንደወደቅን ማወቅ ያስፈልገናል። ከዛ ከወደቅንበት ትክክለኛ ካልሆነ ተጽዕኖ ለመነሳት ደግሞ የመሪነት ክህሎት ያስፈልገናል። እንግዲህ በተለያየ መልኩ የመሪነት ስልጠናዎች ይሰጣሉ፣ በከተማዎች እንደዚሁም በተለያየ ቦታ። ግን መሪነት ሪሊ ምንድን ነው ሲባል እንግዲህ መሪነት ኢንፍሉዌንስ ነው ወይም ተጽዕኖ መፍጠር ነው የሚባል ነገር ነው። የመጀመሪያው ተጽዕኖ የምንፈጥረው በራሳችን መጥፎ ባህሪዎች ላይ፣ መጥፎ ልማዶች ላይ ነው። የመጀመሪያው ነገር እሱ ነው። እንግዲህ ራስን መምራት የሚባለው ነገር ነው። ራስን ከመምራት ነው የሚጀምረው እንግዲህ መሪነት የሚባለው ነገር። ብዙ ሰዎች ወንበሩ ነው ትዝ የሚላቸው መሪነት ሲነሳ፣ የሆነ ስልጣን፣ የሆኑ ግሩፖችን መምራት፣ የሆነ አካላትን መምራት፣ የሆነ ቲም መምራት ምናምን ነው ትዝ የሚላቸው። የመጀመሪያው የሊደርሺፕ ጽንሰ ሀሳብ ወይም የመጀመሪያው ስፌር ወይም ተጽዕኖ የምናደርግበት ክልል ግን ራሳችን ነው ማለት ነው። እንግዲህ ጠቢቡ እንዳለው ከተማን ከሚገዛ ራሱን የሚገዛ ይበልጣል ብሏል ማለት ነው። ራስን መግዛት የሚባለው፣ ራስን መምራት የሚባል ነገር በጣም ትልቅ ነገር ነው ማለት ነው። ሰው ራሱን መምራት ከቻለ ብዙ ነገሮችን መምራት ይችላል ማለት ነው። እንግዲህ መሪነት የሚጀምረው ከራስ ነው እና በማን ተጽዕኖ ውስጥ ነው ያለነው? ሁልጊዜ ራሳችንን መጠየቅ መቻል አለብን። በአሁኑ ጊዜ በጣም ዝቅተኛ የሆነ የሊደርሺፕ ስኪል እንዳለን የሚያመላክቱ ነገሮች አሉ። ሰዎች ግር ብለው የሆነ ሰው ይከተላሉ፣ ግር ብለው የሆነ ሰው ይቃወማሉ፣ ግር ብለው የሆነ ነገር ያደርጋሉ። በማስ ነው ማለት ነው። ይሄ በተለይ ሰዎች ብዙ ጊዜ ደስ ባይልም ቃሉ የሚጠቀሙት ቃል መንጋነት በጣም በዝቷል ማለት ነው። መንጋነት አንዱ የሚከሰተው ሰዎች የሊደርሺፕ ስኪላቸው ዝቅተኛ ሲሆን ነው ማለት ነው። ራሳቸውን እየመሩ አይደለም ማለት ነው። በሆነ ብቻ በቀላሉ ኢንፍሉዌንስ ይደረጋሉ ማለት ነው። በቀላሉ ኢንፍሉዌንስ የምንደረግ ከሆነ ከዛ በቀላሉ ኢንፍሉዌንስ ከመደረግ ወይም በተጽዕኖ ውስጥ ከመግባት የምንወጣበት አንዱ መንገድ የሊደርሺፕ ስኪላችንን ከፍ ማድረግ ነው። የሊደርሺፕ ስኪላችንን ከፍ ማድረግ ይሄ እንግዲህ በተለያየ መልኩ አንደኛው ራሳችን ዊክነሳችንን ማወቅ፣ በጣም በቀላሉ ተጽዕኖ ውስጥ የሚገባው ነገራችን የቱ ነው? አንዳንድ ሰው በቀላሉ በቃ ተጽዕኖ ውስጥ የሚገባባት በር አለች፣ ቦታ አለች ማለት ነው። እሷን አያውቃትም። ስለዚህ ሰዎች ይመጡና እሱን ክሊክ ሲያደርጉት የማይፈልገው ነገር ውስጥ ገብቶ ይገኛል። በኋላ ልክ ያ ነገር ካለፈ በኋላ መጸጸት ይጀምራል ማለት ነው። እንደዚህ ማድረግ አልነበረብኝም፣ እንደዚህ መሆን አልነበረብኝም ምናምን እና እንግዲህ የምናየው ነው። በሀገር ደረጃ በቤተሰብ ደረጃ ግር ብሎ የሆነ ነገር ውስጥ ይገባና ከዛ በኋላ ሪግሬት ማድረግ እናያለን ማለት ነው። ከዚህ አይነት መንጋ ከሆኑ አካሄዶች ለመውጣት ከፈለግን የሊደርሺፕ ስኪላችንን ከፍ ማድረግ ያስፈልጋል። እንግዲህ ሊደርሺፕ ኢንፍሉዌንስ ነው ወይም ተጽዕኖ መፍጠር ነው። በሊደርሺፕ ውስጥ በጣም አስፈላጊ የሆኑ ነገሮች አሉ። እንግዲህ አንድ ሰው የራሱ መሪ ለማድረግም ሊሆን ይችላል፣ ቲሞችን ሊሆን ይችላል፣ ተቋማትን ለመምራት ሊሆን ይችላል። የመጀመሪያው ነገር ኮሊንጉን ማወቅ ነው። የት ጋር እንደተጠራ፣ ለምን መሪነት እንደተጠራ ማወቅ መቻል አለበት። ለቤተሰብ መሪነት ያው ቤተሰብ እስከመሰረትን ድረስ የቤተሰብ መሪ ነን ማለት ነው። ቤተሰብ እንዴት ነው የሚመራው ብለን በደንብ ማወቅ መቻል አለብን። ዝም ብለን ስላገባ ልጆች ስላሉን ኦር የሆነ ነገር ስላለን በዘፈቀደ መምራት የለብንም ማለት ነው። እንዴት ነው መምራት ያለብኝ? ምን አይነት ነገሮች መጠቀም አለብኝ ቤተሰብ ለመምራት የሚባለው የተጠራንበትን ቦታ ማወቅ። ይሄ ኮሊንግ የሚባለው ለፖለቲካ የተጠሩ ሰዎች አሉ። ፖለቲካ ለመምራት እኔ ለምሳሌ የፖለቲካ መሪ አይደለሁም። ኦልሬዲ አውቀዋለሁ ራሴን ማለት ነው። ፖለቲካ አልጫወትም። ማልጫወተው ስለምፈራ ምናምን አይደለም። በቃ የዛ መሪ አይደለሁም ማለት ነው። ሌላው ድርጅቶችን ለመምራት የሚጠሩ ሰዎች አሉ። የትምህርት ተቋማትን ለመምራት የሚጠሩ ሰዎች አሉ። የሃይማኖት ተቋማትን ለመምራት የሚጠሩ ሰዎች አሉ። የሚዲያ ተቋማትን ለመምራት የሚጠሩ ሰዎች አሉ ማለት ነው። በጣም ኮሊንጋችንን መለየት ያስፈልጋል።
ኢንፍሉዌንስ የምንፈጥርበትን ቦታ ማወቅ ያስፈልጋል። ብዙ ጊዜ ሁሉም ቦታ መሪ የምንሆን ይመስለናል። ከዛ የሚቀጥለው የምናወራው ፓርት አለ እና እሱ ላይ ብቁ ባለመሆናችን በብዙ ችግር ውስጥ እንገባለን ማለት ነው። ሶ የተጽዕኖ ቦታችንን ማወቅ ወይም ኮሊንጋችንን ማወቅ ያስፈልጋል። የት ጋር ብገባ ነው እኔ ተጽዕኖ ክሬት ማድረግ የምችለው? ለምሳሌ እኔ ረጅም ዓመት የትምህርት ተቋም ውስጥ ነው የነበርኩት። ብዙ ጥሩ ሰክሰስፉል የሆነ ጀርኒ ነው ያለኝ በትምህርት። ስለዚህ የትምህርት ቦታ ላይ መሪ ብሆን ኦልሬዲ እንደሚያዋጣኝ ስለማስብ ነው የራሴንም ነገሮች ከትምህርት ጋር በተያያዘ የምሰራው ማለት ነው። አንዳንዶቹ ደግሞ ጤና ላይ ጎበዝ ሊደር ሊሆኑ ይችላሉ። ሶ የኢንፍሉዌንስ ቦታችንን ማወቅ ያስፈልጋል። የት ጋ ነው እኔ ኢንፍሉዌንስ ማድረግ የምችለው? ቢዝነስ ሊደርስ አሉ በቢዝነስ ኢንፍሉዌንስ ማድረግ የሚችሉ። እሱን ማወቅ ከቻልን ተጽዕኖ መፍጠር እንችላለን ማለት ነው። እንግዲህ ተጽዕኖ መፍጠር ፎር ጉድ ማለት ነው። ያው ለባድም አለ፣ ለመጥፎም ተጽዕኖ መፍጠር አለ፣ ለጥሩም ተጽዕኖ መፍጠር አለ። ስለዚህ የመጀመሪያው እንግዲህ 4 ሲዎች ናቸው የሚባሉት። የመጀመሪያው ኮሊንጋችንን ማወቅ፣ የት ጋር ነው የተጠራሁት፣ ለየትኛው ሴክተር ነው የተጠራሁት የሚለውን ማወቅ ያስፈልጋል። ከዛ በፊት ግን ሁላችንም ለራሳችን ህይወት መሪነት ተጠርተናል። ለራሳችንን በትክክል መምራት አለብን። ስለዚህ መሪነትን በሚመለከት ሁሉም ሰው ነው መማር ያለበት፣ ማወቅ አለበት ማለት ነው። አሁን እየመጡ ካሉ ስኪሎች ውስጥ አንዱ እሱ ነው ማለት ነው። የመሪነት ስኪል ይባላል። ለምንድን ነው መሪነት በጣም ተፈላጊ ሆነው ሲባል፣ አንደኛው የምንሰራውን ስራ በትክክል ለመስራት ነው። ሁለተኛው በዓለም ላይ ሁሉም ሰው እየተነሳ አሁን ኢንፍሉዌንስ መፍጠር ነው የሚፈልገው ማለት ነው። ስለዚህ የኢንፍሉዌንስ መፍጠሪያው ቁልፍ ደግሞ ሊድ ማድረግ ነው፣ መምራት የሚባለው ነገር ነው። በሚዲያው ብታዩ በተለያየ መልኩ ሊደርሽፕ በጣም ተፈላጊ ሆኗል። ሁላችንም ስለ ሊደርሽፕ ማወቅ አለብን። ራሳችንን ከመምራት ጀምሮ ቤተሰባችንን መምራት፣ ቲማችንን፣ ድርጅታችንን በስርዓቱ መምራት ካልሆነ ውድቀት ውስጥ እንገባለን ማለት ነው። ሶ መሪዎች እንግዲህ ከ4ቱ ሲ ውስጥ የመጀመሪያው ያየነው ኮሊንግ፣ ለምን እንደተጠሩ ማወቅ አለባቸው። የት ጋ ነው ኢንፍሉዌንስ ማድረግ የሚችለው የሚል ነገር ማወቅ አለባቸው። ሁለተኛው ኮምፒተንስ ነው። ኮምፒተንስ ማለት ምን ማለት ነው? በተጠራንበት ቦታ ላይ ተፎካካሪ ሆኖ መገኘት፣ ተሽሎ መገኘት የሚባል። ተሽለን ካልተገኘን ሌላ ሰው ቦታችንን ይወስደዋል ማለት ነው። ያ ማለት የግል ህይወታችን በትክክል የማንመራ ከሆነ እንኳን በደንብ የኛን ህይወት ማኖፕሌት ሊደረግ ይችላል፣ ጋዝላይት ሊደረግ ይችላል። በአሁኑ ጊዜ ጋዝላይቲንግ፣ ማኖፕሌሽን ምናምን የሚባሉ ነገሮች አሉ። አንድ ሰው የኛን ህይወት እንኳን ሳይቀር ወደማንፈልገው አቅጣጫ ሊመራ ይችላል ማለት ነው። ሶ we have to be competent ማለት ነው። ተሽሎ መገኘት ያስፈልጋል። ባለንበት ቦታ ላይ ሁልጊዜ የራሳችንን አፕዴት ማድረግ፣ አፕግሬድ ማድረግ። በአሁኑ ጊዜ ከፍተኛ ጥሎች የሚካሄዱት አንዳንድ ሰው አፕዴት አያደርግም፣ አፕግሬድ አያደርግም። ስለዚህ ከኋላው ያለው መጥቶ ሲበልጠው ሌላ ወሬ ማውራት ይፈልጋል ማለት ነው። ስለዚህ ራሳችንን ማብቃት ያስፈልጋል። ኮምፒተንት መሆን አለብን ማለት ነው። ሁለተኛው ሲ። ሶስተኛው ሲ ደግሞ ካራክተር ሊኖረን ይገባል። መሪ ካራክተር አለው። ፈራው የሚል መሪ ሊሆን አይችልም ማለት ነው። የተለያዩ የመሪ ካራክተሮች የሚባሉ፣ ትረስት የሚባል ታማኝነት፣ የተናገረውን ቃል መፈጸም፣ ያለውን ነገር ማድረግ የሚባል የመሪ ባህሪዎች የሚባሉ። መሪ የራሱ የሆኑ ባህሪዎች አሉት ማለት ነው። ዝም ብሎ መሪ አይኮንም ማለት ነው። ካልሆነ ቦታው ላይ ተቀምጧል ሰውየው፣ ግን ለዛ ቦታ የሚመጥን ሰው አይደለም ማለት ነው። ስለዚህ ሶስተኛው ካራክተር የሚባል ነገር ነው። እንግዲህ የመጀመሪያው ኮሊንግ ብለናል፣ ለምን ቦታ እንደተጠራን ማወቅ፣ የት ጋር ኢንፍሉዌንስ መፍጠር እንደምንችል ማወቅ። ሁለተኛው ደግሞ ኮምፒተንስ፣ ተሽሎ መገኘት። ሶስተኛው ደግሞ ካራክተር የሚባል ባህሪ የሚባል። ይሄ ሶስተኛው በተለይ ብዙ መሪዎች ፌል የሚያደርጉት በባህሪያቸው ምክንያት ነው፣ የመሪ ባህሪ ባለመያዛቸው ማለት ነው። ስለዚህ የመሪ ባህሪ ያስፈልጋል ማለት ነው። ሶስተኛው በጣም ሰፊ ነገር ነው። ታማኝነት፣ ካሬጅ የሚባለው ይሄ በደንብ ብርቱ መሆን፣ ጠንካራ መሆን፣ ፐርሲስት ማድረግ፣ ይሄ በቀላሉ እጅ ያለመስጠት የሚባል፣ ጽኑ መሆን የሚባለው ነገር፣ ፔሸንስ የሚባለው ትዕግስት የሚባለው ነገር፣ ትዕግስተኛ መሆን ያስፈልጋል። መሪ ተናደድኩ ብሎ የሆነ ነገር የሚያደርግ ከሆነ ፌል ያደርጋል ማለት ነው። በጣም የመሪ ባህሪ የሚባሉ ነገሮች አሉ። እነኚህ ነገሮች በጣም ማወቅ ያስፈልጋል። እንግዲህ የመጀመሪያው ኮሊንግ ብለናል። ከዛ ሁለተኛው ኮምፒተንስ ብለናል። ሶስተኛው ካራክተር ብለናል። እንግዲህ አራተኛው ደግሞ እየቆየን የምናወራ ይሆናል ስለ አራተኛው የመሪዎች ባህሪ። ነገር ግን መሪነት ላይ በጣም ከፍተኛ ጊዜ ሰጥተን ማወቅ መቻል አለብን። እንግዲህ ይህ መጽሐፍ በመሪነት ዙሪያ የተጻፈ መጽሐፍ ነው። ያው መሪዎች አንባቢዎች ስለሆኑ የጆን ማክስዌል መጽሐፍ ነው። እንግዲህ የ21ኛው ክፍለ ዘመን የሊደርሺፕ ኤክስፐርት ይባላል። ሊደርሺፕ ላይ ነው የሚሰራው። ብዙ መጽሐፍቶች አሉት። የጻፋቸው መጽሐፍቶች በጣም ምርጥ ናቸው። የእሱ መጽሐፍ አግኝታችሁ ብታነቡ ጥሩ ነው። መሪዎች ደግሞ ማንበብ መቻል አለባቸው። ሊደርስ አር ሪደርስ ይባላል። እንግዲህ ቢያንስ በወር አንድ መጽሐፍ ማንበብ አለበት። ሚኒመም ኦፍ አንድ መጽሐፍ ማንበብ መቻል አለበት። መሪ የማያነብ ከሆነ ችግር ውስጥ ነው የሚገባው ማለት ነው። እንግዲህ ራሳችንን በጣም መገምገም ያስፈልጋል። መሪዎች አንባቢዎች ናቸው።
መሪነት ደግሞ ኢንፍሉዌንስ ነው። ከኢንፍሉዌንስ ጋር በተያያዘ በጣም ማወቅ መቻል አለብን። ኢንፍሉዌንስ ለማድረግ ደግሞ 4 ሲዎችን ማወቅ አለብን። አንደኛው ሲ ኮሊንግ ነው። ሁለተኛው ሲ ኮምፒተንስ ነው። ሶስተኛው ሲ ካራክተር ነው እና አራተኛው ሲ ደግሞ በሚቀጥለው እናወራለን ማለት ነው። እነኚህ 4 ነገሮች ሊኖራቸው ይገባል አንድ መሪ ከተባለ ማለት ነውና የራሳችንን ህይወት ከመሪነት አንጻር ማሳደግ መቻል አለብን። ካልሆነ በሌሎች ተጽዕኖ ውስጥ ነው የምንወድቀው። ቤተሰባችን በሌሎች ተጽዕኖ ውስጥ ይወድቃል። በአሁኑ ጊዜ አይታችሁ ከሆነ ቤተሰቦች ኢኩዊፕድ ካለመሆናቸው የተነሳ ልጆቻቸውን ሌላ ሰዎች ናቸው የሚመሩባቸው ማለት ነው። ሌላ ሚዲያ ላይ ያሉ ሰዎች፣ ትምህርት ቤት ያሉ ሰዎች፣ የተለያየ ቦታ ያሉ ሰዎች። ስለዚህ ቤተሰቦችም ከመሪነት አንጻር ራሳቸውን ማብቃት መቻል አለባቸው። እንዴት ነው የአሁኑ ዘመን መሪነት ምን ይመስላል? አሁን ምን አይነት ነገር ያስፈልጋል? ቤተሰብ ለመምራት ልጅ ለመምራት ምን አይነት ነገር ያስፈልጋል? ያው ልጅ ማሳደግም በራሱ መሪነት ነው ማለት ነው። ካልመራ ነው ያ ልጅ እኛ ወደምንፈልገው አቅጣጫ ሄድም ማለት ነው። እሱ የሚበልጠን ኢንፍሉዌንስ የሚያደርገን ከሆነ የሚሄደው እሱ ወደሚፈልገው አቅጣጫ ነው። ስለዚህ ብቁ ሆኖ መገኘት ይፈልጋል ማለት ነው መሪነት። ከመሪነት አንጻር ራሳችንን እናዘጋጅ። ከትክክለኛ ካልተገቡ ኢንፍሉዌንሶች መውጣት መቻል አለብን። ካልተገቡ ተጽዕኖዎች ስር መውጣት መቻል አለብን። ትክክለኛ ያልሆኑ ቦታዎች ከሆነ ያሉ፣ ትክክለኛ ባልሆኑ ሰዎች ተጽዕኖ ውስጥ ከሆነ ያለነው ራሳችንን አብቅተን ነው መውጣት የምንችለው ማለት ነው። አቅም አግኝተን አንድን መሪ ኮምፒቴት አድርጎ አንተ ትክክለኛ መሪ አይደለም ለማለት ራስን በመሪነት ማብቃት ያስፈልጋል። በአሁኑ ጊዜ እንግዲህ በጣም አስፈላጊ ከሆኑ ስኪሎች ውስጥ አንዱ የመሪነት ስኪል የሚባለው ነው። ራሳችሁን እንዴት ነው የምትመሩት? ራስን ከመምራት አንጻር ሰልጥነናል ወይ? ቲማችንን ከመምራት አንጻር ሰልጥነናል ወይ? ቤተሰባችንን ከመምራት አንጻር ሰልጥነናል ወይ? ድርጅታችንን ከመምራት አንጻር ሰልጥነናል ወይ? ካልሆነ ካልሰለጠነ ምን እንሆናለን ማለት ነው። የሰለጠነ መጥቶ እንግዲህ ብዙ ነገሮቻችንን ወደ ማልፈልገው አቅጣጫ ሊመራብን ይችላል ማለት ነውና መሪነት በአሁኑ ጊዜ በጣም ልናውቀው የሚገባ ነገር ነው። መሪዎች ደግሞ አንባቢዎች ናቸው በሚል ይህን መጽሐፍ እንድታነቡ ጋብዣችኋለሁ። እንግዲህ የጆን ማክስዌል መጽሐፍ ነው። the 360 degree leader ይላል ማለት ነው። you can influence from anywhere you are in the organization ይላል። ከየትኛውም ቦታ ሆኖ ኢንፍሉዌንስ ማድረግ ይቻላል። ግዴታ በላይ ወንበር ላይ መቀመጥ አይጠበቅብንም ማለት ነው። በቃ እኔ ላይኛው ወንበር ላይ ካልተቀመጥኩ ቦታውን ካልያዝኩ ምናምን ከየትኛውም ቦታ ሆኖ አንድ ሰው ሊድ ማድረግ ይችላል። እንግዲህ ዛሬ ለበስኩት ልብስ በአንድ የመሪነት ኮንፈረንስ ላይ ተገኝቼ ስለነበር በጣም ምርጥ ነበር የነበረው። በዚህ ዓመት የተካሄደ የመሪነት ኮንፈረንስ ነው። መሪዎች የሚገኙበት ቦታም ተገኙ። ባይዞ ከመሪዎች ጋር ስትውሉ መሪ የመሆን ነገር ውስጥ ትገባላችሁ። በደንብ ብዙ ነገሮቻችሁ በጣም መውጣት ይጀምራሉ ማለት ነው። ፖቴንሻላችሁ መውጣት ይጀምራላችሁ። ቢኮዝ ኢንቫይሮንመንት በራሱ መሪዎችን ይፈጥራል ማለት ነው። መሪዎች የሚፈጠሩበት ኢንቫይሮንመንት አለ። እንግዲህ ኢንቫይሮንመንት ነው አንዳንዴ መሪ እንዳንሆን ያደረገን፣ ዝም ብለን እንድንሆን ያደረገን። ከንስር ጋር ያዋለ ንስር ነው የሚሆነው፣ ከዶሮች ጋር ደግሞ ያዋለ ዶሮ ነው የሚሆነው ማለት ነው። ያ ማለት ሰዎች ዶሮ ናቸው ንስር ናቸው እያልኩ እያበላለጥኩ ምናምን አይደለም። ግን የምንውልበት ኢንቫይሮንመንት መሪ መሆን የምንፈልግ ከሆነ ከመሪዎች ጋር ነው መሆን ያለብን ማለት ነው። ከመሪዎች ጋር ስንውል በጣም የሚገርማችሁ የሚገርም ቫይብ ነው ያለው ማለት ነው። ደስ የሚል ቫይብ ነው ያለው። ኢንካሬጅ ትደራረጋላችሁ እርስ በርሳችሁ። ባይዞ መሪ በጣም ሌላው ሰው የማያውቀው ቻሌንጆችም ስላሉበት ማለት ነው። የራሱ ቻሌንጆች አሉበት። ሌላ ሰው የማያውቃቸው ቻሌንጆች አሉ። በህይወቱ የሚታገላቸው ትግሎች አሉ። ምክንያቱም ፊት ለፊት ስለሆነ የሚወጣው ከሱ ኋላ ነው የሚመጣው ሁሉም ሰው ማለት ነው። እሱ እየተጋፈጠ ያለውን ነገር አያይም ማለት ነው። ስለዚህ ከመሪዎች ጋር ስትገናኙ ምን ትሆናላችሁ? ኢንካሬጅ ትደራረጋላችሁ ማለት ነው። መሪዎች የሚታገሏቸውን ትግሎች በተወሰነ መልኩ ተመሳሳይ ስለሆኑ ማለት ነው። በተለይ ብዙ ግር ብሎ በግርታ በመንጋ የሚመራ አካባቢ ላይ ብዙ ጊዜ መሪዎች ይቸገራሉ ማለት ነው። ምክንያቱም የመሪነት አካሄድ ሌላ ነው፣ ይሄ ደግሞ ግር ብሎ መመራት ደግሞ የሚባለው ሌላ ነው ማለት ነው። ትክክለኛ መሪነትን ኤክሰርሳይዝ ለማድረግ ከትክክለኛ መሪዎች ጋር እንዋል። እንግዲህ መሪነትን በሚመለከት የተለያዩ ሀሳቦችን በዚህ ፕላትፎርም እናቀርባለን። መሪነትን በሚመለከትም የማማከር የስልጠና ነገሮች የምትፈልጉ ከሆነ ደግሞ እኛ ጋር መምጣት ትችላላችሁ። እንግዲህ መሪነት ወሳኝ ነገር ነው። የኮቺንግ እና የሜንቶሪንግ ፕሮግራሞችም አሉን። በደንብ ረጅም ጊዜ ወስደን እንዴት ዴቨሎፕ እንደምናደርግ፣ እንዴት ወደ መሪነት እንደምንመጣ። መሪነትን ስለተመኘን ብቻ መሪ አንሆንም። ለመሪ የሚያስፈልጉ ነገሮች አሉ ማለት ነው። ቅድም እንዳልኳችሁ እነኛ 4 ሲዎች ለመሪ በጣም ያስፈልጋሉ ማለት ነው። ስለዚህ ከዚህ ጋር በተያያዘ እንግዲህ ብዙ ሀሳቦችን እናቀርባለን። ይህ መጽሐፍ እያነበባችሁ ጠብቁን። ቢያንስ በወር አንድ መሪ አንድ መጽሐፍ ማንበብ አለበት። ካላነበብን መምራት አንችልም ማለት ነው። የምንመራው አንዱ ቀድመን መረጃ በማግኘት ቀድመን የተለያዩ ነገሮችን በማግኘት ስለሆነ ማለት ነው። ከኛ ጋር ስላላችሁ ስለምትከታተሉን እናመሰግናለን።
መልካም ጊዜ ይሁንላችሁ። እንግዲህ ቪዲዮዎቻችን ለሌላ ሰዎች እንዲደርሱ ሼር አድርጉልን። ከኛ ጋር ስላላችሁ እናመሰግናለን።